ጥቂት የምትባሉ እህቶች አዲስ ለሚመጡ ለቤት ሰራተኛ ለማዳም ቅመሞች ችግር የምትሆናላችሁ። እንዴት? ለምን ምንቀኛ መሆን አስፈለገ? ለምን ከኔ ተሽላ ትታያለችና ቀድሜ ልጣላት የሚሉ አስተሳሰብ ለምን መጣ? በነገራችን ላይ እንዲህ አይነት መጥፎ አስተሳሰብ የሚመጣው አዲስ ነገር አይደለም። ድሮም ውስጣችን ንጹህ አይደለም። ድሮም ልባችን ቅን አይደለም። ከላይ ስንታይ መልካም ልንመስል እንችላለን፣ ነገር ግን ውስጣችን ልባችን ግን የጠቆረ ነው። ክፉ የምናስብ ከሆነ ሰዎች ሊቀድሙ ነውና እንጣላቸው፣ ስማቸውን እናጉድፈው፣ አጸያፊው እንደሆኑ እናሳይ፣ አጸያፊው ነገር እንፍጠርባቸው ሚል የሰይጣን አስተሳሰብ የሚመጣው ድንገታዊ አይደለም። አብረን ያደግንበት አብሮን የመጣ ካልሆነ ድንገት አይመጣም። ስለዚህ እኔ እህት በፍጹም ተገቢ የሆነ ነገር አይደለም። አንዲት እህትሽን አዲስ ሆና ስትመጣ አዲስ ነች፣ ድንግር ይላታል፣ ግራ ይገባታል። እንዳንቺ ንቁ ላትሆን ትችላለች፣ በቋንቋ ፈጣን ላትሆን ትችላለች። ብዙ በደል፣ ብዙ ጭንቀት፣ ብዙ ችግር ሊኖርባት ይችላልና ይህንን ችግሯን መካፈልና ማቅለል ሲቻል ልትበልጠኝ ትችላለችና ቀድሜ ልጣላት የሚል ይሄ ትክክል የሆነ ነገር አይደለም። እንዳትረሺ የኔ እህት፣ እሷም እንዳንቺው የማዳም ቅመም ናት። ወደ አይደለም የሰው ቤት ባርነት የመጣችው፣ ወደ አይደለም ስደት ያለውን ችግር ለመጋፈጥ የመጣችው፣ የቤተሰቦቿን ህልም ለመቀየር እሷንም ከነበረችበት ድካም አረፍ የምትልበትን ጊዜ ቅርብ ለማድረግ እንዳንቺው ሰው ነች፣ እንዳንቺው ሴት ነች። ስለዚህ እኔ አንድ ማስታወስ ያለብሽ አንቺ ሴት ነሽ። ሴት ሲባል ሴት ሀገር ነች፣ ሴት እናት ነች፣ ሴት እህት ነች፣ ሴት ሚስት ነች። ስለዚህ በእነዚህ ደጋግ ነገሮች ውስጥ ክፋት የሆነ ነገር ሊኖር አይገባም፣ አብሮ ሊሄድ አይችልም። እሳትና ውሃ አንድ ሊሆን አይችሉም። ስለዚህ ይሄንን ምናልባት መጥፎ አስተሳሰብ ያለሽ እህት አውጪው። ያውም በስደት ያውም በሰው ሀገር እንኳን ለገዛ ለዜጋሽ አይደለም ሌላ ዜጋ እንኳን ብትመጣ ለሷ መልካምና ቀን መሆን አለብሽ። ምክንያቱም እሷ እንዳንቺ ቸግሯትና ተቸግራን የመጣችው ቢደላትማ ለምን ትመጣለች? ቢደላትማ ለወንድ ልጅ ከባድ የሆነውን ችግርና ስቃይ መከራ ለመጋፈጥ ለምን ትመጣለች? አትመጣም ነበር እኮ። ታዲያ ይሄን ዓላማዋን ለምን ትረሻለሽ? አንቺስ የመጣሽበትን ዓላማ ረስተሽ እንዴት እሷን ለመጣል ትሮጫለሽ? እንዴት? ስለዚህ ይሄ ተገቢ አይደለም የኔ እህት። አንቺ የምትታወቂው የተቸገረን፣ የታመመን፣ የታረዘን፣ የተራበን፣ የተጠማን ስትረጂ እንጂ ሰዎች ለመለወጥ ሲመጡ እነሱን ለውጣቸውን ለማደናቀፍ ከሚሮጡት ውስጥ አይደለሽም። እና ይሄ አንቺ ባህሪ ያንቺ መገለጫ ስላልሆነ ምናልባት በእንደዚህ አይነት አካሄድ ውስጥ ያለሽ እህት ካለሽ ባክሽ ከእንደዚህ ነገር ተቆጠቢ። ይሄ ለማንንም አይበጅም የኔ እህት። የምታልሚውን የምታሰቢውን ነገር ሁሉ ማሳካት አትችይም። በእውነት ነው የምነግርሽ። መልካም መሆን ከፈለግሽ፣ ስኬታማ መሆን ከፈለግሽ አብራሽ ከምትሰራው ጋር ማዳም ቅመም ያለሽ መስተጋብር የጠነከረና የበረታ መሆን አለበት። እህት ከሌለሽ እህትሽ ነች፣ ጓደኛሽ ነች። አጠገብሽ ያለችው እህትሽ ልክ እንደ እህትሽ ልክ እንደ ራስሽ እያት አብራሽ የምትሰራዋን ባልደረባሽ። ስለምትሰሚኝ እጅግ በጣም ከልብ አድርጌ አመሰግናለሁ።